ሰላም ጤና ይስጥልን። ይህ ኢትዮ ታይምስ ሚዲያ ነው። በሀገራዊ ምክክሩ እሰጥ አገባ ተፈጥሯል። ኮሚሽነር መስፍን አርአያ ስለተፈጠረው ሁኔታ የተናገሩት ያልተጠበቀ እውነታ፣ እስካሁንም የጸደቀ ነገር የለም እየተባለ ነው። በቆይታችን እንመለከተዋለን። ዓለም በቴክኖሎጂ ወደፊት፣ እኛ ግን ወዴት እየሄድን ነው? ሰሞኑን በማህበራዊ ሚዲያው በስፋት እየተዘዋወሩ የነበሩ 5 አበይት ጉዳዮች መነጋገሪያ ሆነዋል። በቆይታችን እንመለከተዋለን። የሐምሌ 21 1977 ዓ.ም ትውስታ። በዛሬው ዕለት ልክ ሐምሌ 21 1977 ዓ.ም በወቅቱ ሀገራችን በ20ኛው ክፍለ ዘመን ከገጠሟት እጅግ የከፋ ሰብአዊ ቀውሶች አንዱን እያስተናገደች ነበር። የታሪክ ጥቁር ገጽ ተብሎም አልፏል። ይህንንም በቆይታችን ትሰሙታላችሁ። እስከ መጨረሻው አብራችሁን ቆዩ። ወደ መረጃዎች አልፋለሁ። እሰጥ አገባ ሲፈጠር የሀገር ሽማግሌዎች እያገዙ ነው ሲሉ ኮሚሽነር መስፍን አርአያ ተናግረዋል። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ የምክክሩን ሂደት በተመለከተ በሰጡት መግለጫ ትክክለኛ የተሳታፊዎች ቁጥር አይታወቅም፣ ከ4000 አይበልጥም፣ አንዳንድ ጊዜ 3800 ይደርሳል ብለዋል። ችግሮች ሲፈጠሩ የሀገር ሽማግሌዎች እያገዙ ነው ያሉት መስፍን የሚነሱ እሰጥ አገባዎች ወደ አላስፈላጊ ነገር ከማምራታቸው በፊት በሀገር ሽማግሌዎች መፍትሄ ይሰጣል ብለዋል። እየተካሄደ በሚገኘው በሀገራዊ ምክክር ጉባኤ እስካሁን በቀረቡ አጀንዳዎች ላይ የተወሰነ ነገር አለመኖሩንም አብራርተዋል። ላለፉት 2 ቀናት 4000 ተሳታፊዎች በጥቃቅን ቡድን ተከፋፍለው በ50 ቡድን 10 በመሆን በተሰጣቸው አጀንዳዎች በመጀመሪያም የምክክሩ ሂደት የጥቃቅን ቡድን ወደ ንዑስ ቡድን ተሸጋግሮ በሚገባ ምክክር እንደሚደረግም ዋና ኮሚሽነሩ አስታውቀዋል። በምክክሩ ሁሉም ተመካካሪዎች ሀሳባቸውን በነፃነትና በግልጽ እያቀረቡ እንደሚገኙ ገልጸው እስካሁን ግን ያለቀና የተወሰነ ነገር አለመኖሩን አብራርተዋል። ሀሳቦች እየተቀራረቡ ቢሆንም ነገር ግን ውሳኔ የሚቀርብበት ምዕራፍ ላይ ገና አልተደረሰም ሲሉም አስታውቀዋል። የፊታችን ሰኞም የ250ዎቹ ስልታዊ ቡድን ምዕራፍ ተጠናቆ ወደ 500ዎቹ እንሸጋገራለን የሚል እምነት እንዳላቸው ተናግረዋል። ሰሞኑን የማህበራዊ ሚዲያ መነጋገሪያ የሆኑ 5 አበይት ጉዳዮችን አንስተን ለወደፊት የምናስረክባትን ኢትዮጵያ በጥልቀት እንፈትሻለን። የመጀመሪያውን አስደናቂ ጉዳይ ቢሊየነሩ ኤሎን መስክ የሰነዘረው ትንበያ ነው። በ10 ዓመታት ውስጥ ሰው ሰራሽ አስተውሎት ኤአይ ከሰው ልጅ በላይ እንደሚሆን፣ ስራ ሁሉ በሮቦቶች ተተክቶ ምርት እንደሚትረፈረፍ፣ ገንዘብም ትርጉም እንደሚያጣ ተናግሯል። ዋናው ጉዳይና ጥያቄው ግን ዓለም ያለ ስራ የሚኖርበትን የቴክኖሎጂ ገነት ለመፍጠር ቀን ከሌት ስታትር እኛ የምናስረክባት ሀገር ምን እየሰራች ነው? ድሮ በኮሙኒዝም ትምህርት ወይም በሃይማኖታዊ እምነቶች የምንሰማው ያለ ስራ መኖር እውን ሊሆን በሚቃረብበት ዘመን እኛ አሁንም በዓለም በቴክኖሎጂ ሽቅብ ጉዞ ውስጥ ተመልካች ብቻ ሆነን እንቀጥል ይሆን? ጥያቄው ለእናንተው ነው። ሁለተኛው መነጋገሪያ ጉዳይ በደቡብ አፍሪካ ኢኤፍኤፍ መሪ ጁሊየስ ማሌማና በፒኤልኦ ሉሙምባ የተስተጋባውን የፓን አፍሪካኒዝም ጥሪ ነው። አፍሪካውያን ያለ ቪዛ እንዲንቀሳቀሱ በአንድ የጋራ ገንዘብ እንዲጠቀሙና እንደ ኢብራሂም ትራኦሬ ያሉ መሪዎችን አርአያ በማድረግ አንድነታቸውን እንዲጠናከር እየወተወቱ ነው። ሆኖም አፍሪካ በአንድ ጥላ ስር ለመሰብሰብ በምትዘጋጅበት በዚህ ወቅት የፓን አፍሪካኒዝም መነሻ የነበረችው ኢትዮጵያ ግን በውስጡ ዝግቦቿ ተጠምዳ ረስተዋለች። ለወደፊት የምናስረክባት አፍሪካ የኩዋሜ ንክሩማ ህልምውን የሆነባት ትሆን ወይስ እኛ በገዛ ቤታችን መደማመጥ አቅቶን እንቀር ይሆን? ይህንም ለእናንተው ነው። ሶስተኛው ነጥብ ደግሞ አሜሪካዊ ወጣት ጄምስ በዩቲዩብ ቻናሉ ቢሊዮነሮችንና ፖለቲከኞችን በማናገር ያሳየን እውነት ነው። በአሜሪካ ፓርላማ ያሉ አባላት የነፃ ገበያንና ካፒታሊዝምን ለማስጠበቅ ዜጎቻቸውን የቤትና የመኪና ባለቤት እንዲሆኑ የሚያደርጉትን ጥበቃ አገራቸው የተገነባቸውን በነፃ ገበያ ላይ መሆኑን አምነው መንግስት በሁሉም ነገር ጣልቃ እንዲገባ የሚፈልጉ አካሄዶችንም ይሞግታሉ። ከዚህም በላይ የሙስና መድኃኒቱ የስልጣን ጊዜ ገደብ መሆኑን በግልጽ ይናገራሉ። የእኛስ ሀገር መንግስታችን ዜጎች በራሳቸው ጥረት ሀብትና ንብረት እንዲያፈሩ ያበረታታል ወይስ ሁሉንም ነገር በመንግስት ጥገኝነት ስር ለማድረግ ይጥራል? አራተኛው ጉዳይ ደግሞ ተዋናይት አስቴር በዳኔ በሰጠችው አስተያየት ምክንያት አስተናጋጅ የሆነችበት የሰሞኑ የዲጂታል ሚዲያ ማዕበል ነው። ሐሳቧ ያስቆጣቸው ወገኖች ስድብና ዘረፋ ላይ ሲረባረቡ፣ እሷ ግን ለልጆችና ለሀገሬ ስል ሐሳቤን መግለጼን እቀጥላለሁ ማለቷ ትልቅ ድፍረት ነው።
በኢትዮጵያ የመንደሬነት ስድብ፣ የአሽሙርና የስላቅ ፖለቲካ ተወግዶ ሰዋዊና ደርዝ ያለው የሐሳብ ፍልሚያ የሚለመደው መቼ ነው? የአንድን ሰው ሐሳብ በስድብ ሳይሆን በበሰልና በጠንካራ ሐሳብ ሞግት የመመከት ባህልን ለማሳደግ የሀገራችን ሕልውና ወሳኝ ጉዳይ ነው። በመጨረሻም በሀገራችን እየተካሄደ ያለው የምክክር ኮሚሽን ውይይት ትልቅ ጥያቄ ደቅኗል። ወደ 4000 የሚጠጉ ተሳታፊዎች ስለ ባንዲራ፣ ስለ ክልልና ስለ አዲስ አበባ መጻኢ ዕድል እየመከሩ ነው ቢባልም ውይይቱ በግልጽ ለሕዝብ ባለመተላለፉ ለተለያዩ ወሬዎችና ሐሜቶች በር ከፍቷል። ግልጽነት በሌለበት ቦታ ጥርጣሬ ይነግሳል። የማርቲን ሉተር ኪንግ ህልም እውን ሆኖ ጥቁር አሜሪካዊ ፕሬዝዳንት ባየንበት ዓለም የእኛስ ሀገር ምክክር ትክክለኛውን መስመር አግኝቶ ሰላምና እድገት ያመጣልናል? ጥያቄ ምልክት። እውነቱ ነገር ሀገራችንን ኢትዮጵያ በአሁኑ ወቅት በቀጭን ገመድ ላይ እየተራመደች ትገኛለች። የቴክኖሎጂው ፈጣን ጉዞ፣ የፓን አፍሪካኒዝም ጥሪ፣ የነጻ ገበያ አስፈላጊነትና የመደማመጥ ባህል ማነስ ሁሉ ተደራርበውብናል። ታዲያ ለቀጣዩ ትውልድ የምናስረክባት ኢትዮጵያ ምን ትመስል ይሆን? ዛሬ በታሪክ ማህደራችን ወደ ከባድ እጅግ አስተማሪና እስከዛሬ ድረስ በሀገራችን ፖለቲካ ውስጥ ውዝግብን አስነስቶ ወደ ቀረበው ታሪካዊ ክስተት እንወስዳችኋለን። ዛሬ ሐምሌ 21 ነው። ወደ ኋላ ተመልሰን 1977 ዓ.ም እጅግ አሳዛኝ የነበረውን የኢትዮጵያ እውነታ እናስታውሳለን። በወቅቱ በሀገራችን በ20ኛው ክፍለ ዘመን ከገጠሟት እጅግ የከፉ ሰብአዊ ቀውሶች አንዱን እያስተናገደች ነበር። በ1976 እና በ1977 ዓ.ም በተከሰተው ከባድ ድርቅና ረሃብ ምክንያት በመቶ ሺዎች የሚቆጠሩ ዜጎች ሕይወታቸውን አጥተዋል። በሚሊዮኖች የሚቆጠሩት ደግሞ ለረሃብና ለከፋ መፈናቀል ተጋልጠው ነበር። በዚህ ወቅት በኮሎኔል መንግስቱ ኃይለማርያም የሚመራው የደርግ መንግስት የረሃቡን ተጽዕኖ ለመቀነስና ምግብ ዋስትና ለማረጋገጥ የሚል ምላሽ ሰጠ። እርምጃውም ከደረቁና ከተጎዱ አካባቢዎች ህዝብን ወደ ለም ወደሚባለው የደቡብና የምዕራብ ክልሎች የማስፈር የሰፈራ መርሃ ግብር በስፋት ተግባራዊ ማድረግ ነበር። ነገር ግን ታሪክ ሌላ መጽሐፍ አለው። የሰብአዊ መብት ድርጅቶች፣ ታሪክ ተመራማሪዎችና ዓለም አቀፍ ተቋማት እንደሚሉት ፕሮግራሙ በመልካም ዓላማ ቢጀመርም በአፈጻጸሙ ላይ ግን በርካታ ሰዎች በግዳጅ እንዲፈናቀሉ ተደርጓል። በተጨማሪም በጉዞ ላይና በአዲሶቹ መስፈሪያ አካባቢዎች በነበረው አስቸጋሪ ሁኔታ ምክንያት የብዙ ዜጎች ህይወት አልፏል። ይህም የሰፈረው ፕሮግራም እስከዛሬ ድረስ በኢትዮጵያ ታሪክና ፖለቲካ ውስጥ እጅግ አወዛጋቢ ከሆኑ ርዕሶች አንዱ ሆኖ እንዲቀጥል አድርጎታል። የኮሎኔል መንግስቱ ኃይለማርያምን አስተዳደር ዘመን መጥቀስ ተገቢ ነው። ከ1966 እስከ 1983 ዓ.ም ድረስ ሀገሪቱን በብረት እጅ የመሩት መንግስቱ በአመራራቸው ዘመን ትልልቅ ለውጦች ተከስተዋል። የመሬት ማሻሻያ ታውጆ መሬት ላራሹ የሚል ፖሊሲ ተተግብሯል። ባንኮች፣ ኢንዱስትሪዎችና ትልልቅ ድርጅቶች በመንግስት ቁጥጥር ስር ውለዋል። ኢትዮጵያ ከሶቪየት ህብረት ጋር በቅርብ በመተሳሰር የሶሻሊስት ስርዓትን የተከተለች ሲሆን በፊደል ማስተማር ዘመቻዎችም በሚሊዮኖች የሚቆጠሩ ዜጎች መሳተፋቸው ይነገራል። በተመሳሳይ ጊዜ ግን የዚያ ዘመን ሌላኛው ገጽታ እጅግ ጨለማ ነበር። የቀይ ሽብር ዘመቻ፣ ከባድ የእርስ በርስ ጦርነቶችና የኢኮኖሚ ውድቀት፣ ረሃብና ሰፊ የሰብአዊ መብቶች ጥሰቶች በዚያ ዘመን ከተከሰቱ ከባድ ክስተቶች መካከል ይጠቀሳል። ታሪክ ሲነሳ ጥሩውን ብቻ ይዘን መጥፎውን ትተን ማለፍ አንችልም። የሐምሌ 21 ቀን በ1977 ዓ.ም ትውስታም ዛሬ ላይ ቁጭ ብለን ያለፍንባቸውን ውጣ ውረዶች እንድንመረምር ከስህተቶቻችን ተምረን የተሻለች ሀገር እንድንገነባ ትልቅ ትምህርት ይሰጠናል። ታሪካችንን ማወቅ ማለት ለነገው ሰላማችን ዋስትና መገንባት ማለት ነውና የዛሬን የሐምሌ 21ን በ1977 ዓ.ም ዕለቱን በማስታወስ የታሪክ ጥቁር ጨለማ የተባለውን ታሪካችንን አስታወስን። የዛሬው ዝግጅታችን እዚህ ላይ ያበቃል። በየቀኑ የሚለቀቁ አዳዲስ መረጃዎች እንዳያመልጧችሁ ቻናላችን ሳብስክራይብ ማድረጋችሁን እንዳትረሱ። ቪዲዮውን ከወደዳችሁት ላይክ እና ሼር በማድረግ ድጋፋችሁን አሳዩን። ስለነበረን ቆይታ እጅግ በጣም እናመሰግናለን። መልካም ጊዜ